ሰበር መረጃ ኔታንያሁ በኢራን ላይ አፋጣኝ እርምጃ ካልተወሰደ ኢራን ወደፊት ሊደፈር የማይችል አቅም ባለቤት ትሆናለች ሲሉ ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን የተዳከመውን የኒውክሌር የሚሳኤል አቅሟን ዳግም ለመገንባት እያሴረች ነው ሲሉ ወንጅለዋል። ጠቅላይ ሚኒስትሩ አክለውም በአሁኑ ወቅት በአፋጣኝ እርምጃ ካልተወሰደ ኢራን ወደፊት ሊደፈር የማይችል አቅም ባለቤት ትሆናለች ሲሉም አስጠንቅቀዋል። ጠቅላይ ሚኒስትር ኔታንያሁ ይህንን መግለጫ የሰጡትም አሜሪካና እስራኤል በኢራን ወታደራዊ ተቋማት ላይ መጠነ ሰፊ ጥቃት እያደረሱ ባሉበት ወቅት ነው። ኔታንያሁ በንግግራቸው የኢራን ገዢ አካል አሁንም የጅምላ ጨራሽ መሳሪያዎች ባለቤት ለመሆን ያለው ፍላጎት እንዳልተወ ገልጸው ይህንን ደግሞ ለቀጠናም ሆነ ለዓለም ደህንነት ትልቅ ስጋት መሆኑን አሳስቧል። ጠቅላይ ሚኒስትሩ ከወታደራዊ ማስጠንቀቂያ በተጨማሪ ለኢራን ሕዝብ ቀጥተኛ የፖለቲካ መልእክት አስተላልፈዋል። ኢራናውያን አሁን ያለውን ስርዓት በማስወገድ አዲስና ነጻ የሆነች ኢራን እንዲመሰረቱም ጥሪ አቅርበዋል። ኔታንያሁ ለኢራን ዜጎች ባስተላለፉት መልእክት እድላችሁን በገዛ እጃችሁ ያዙ ሲሉ አሳስበዋል። ይህም የኢራን ህዝብ ሀገሩ ላይ ለውጥ እንዲመጣና ከእስላማዊ ሪፐብሊክ አገዛዝ ነጻ እንዲወጣ ግፊት ለማድረግ የታለመ ንግግር መሆኑ ተመላክቷል። ይህ የኔታንያሁ ንግግር በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት ወደ ላቀ የፖለቲካ ፍጥጫ ያሸጋገረ ሲሆን እስራኤል በኢራን ላይ የምታደርገውን ጥቃት ወታደራዊ መሰረተ ልማቶች ከማውደም ባለፈ በሀገሪቱ የስልጣን ለውጥ እንዲመጣ የመፈለግ አዝማሚያ እንዳለውም ያሳያል ተብሏል።